ሰላም ጤና ይስጥልኝ። እሱ ባለው ካሌ ፍሮም ኢኬሲኤል ማርኬቲንግ። ዛሬ የምንወያየው ስለ ሴልስ ፈነል ነው። እንግዲህ ሴልስ ፈነል ማለት በአጠቃላይ የሴልስ ሂደትን ወይም ደግሞ ከመጀመሪያ ደንበኞች ከመጀመሪያ ፕሮዳክታችንን ወይም በአድቨርት ከምናሳውቃቸው ደንበኞች ጀምሮ እስከ ገዢ ከሚሆኑ ደንበኞች ያለውን ፕሮሰስ ባጭሩ አሳያለሁኝ። አብራችሁ ብትቆዩ ታተርፋላችሁ ብዬ ገምታለሁኝ። በአጠቃላይ እንግዲህ እንደነገርኳችሁ ኢኬሲኤል ማርኬቲንግ ስለ ሴልስ ማርኬቲንግ የምንወያይበት ቻናል ነው። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ኮመንት በማድረግ አብሮነታችን እናሳድግ እያልኩኝ ቀጥታ ወደ ውይይቱ ሴት ሴልስ ፈነል ምንድን ነው? ሴልስ ፈነል ማለት እንደነገርኳችሁ በአጠቃላይ ምንድን ነው? ከመጀመሪያ ስለ አንድ ሰርቪስ ወይም ስለ አንድ ፕሮዳክት ግንዛቤ ወይም ደግሞ ካወቅንበት ቀን ጀምሮ እስከ ገዢ ደንበኛ እስከምንሆን ያለው ሂደት ሴልስ ፈነል ይባላል። በእንግሊዝኛው ምን ይባላል? ሴልስ ፈነል ቪዥዋል ሞዴል ኦፍ ዘ ከስተመርስ ጆርኒ ፍሮም ፈርስት አዌርነስ ኦፍ ፕሮዳክት ኦር ሰርቪስ ቱ ቢካሚንግ ኤ ፔይንግ ከስተመር ማለት ነው። ስለዚህ ሴልስ ፈነል ማለት ምን ማለት ነው? 5 ቤዚክ ስቴፖች አሉ፣ እነሱ እናያለን። በ5 ስቴፖች ደግሞ የምንጀምራቸው ኤሌመንቶች አሉ፣ እነሱን እያንዳንዳቸው እናያለን ማለት ነው። በአጠቃላይ ሴልስ ፈነል ማለት ምን ማለት ነው? ደንበኞቻችን ከመጀመሪያ እውቅናቸው፣ ለምሳሌ ስለ ፕሮዳክታችን እንግዲህ እውቅና ሲባል በምንድነው? በተለያየ ነገር ከምንፈጥረው ማስታወቂያ ወይም ደግሞ በሆነ አጋጣሚ ከተረዱበት ቀን ጀምሮ ገዢ ደንበኛ እስከሚሆን ያለውን ሂደት ስለምናሳይ አብራችሁን ቆዩ እላለሁኝ። ቀጥታ ወደ ውይይቱ ሄዳለን። እንግዲህ ያው ፈነል እንደምታውቋት ከላይ ሰፋ ብላ ከወደታች ጠበብ እያለች ነው የምትሄደው። የመጀመሪያው እንግዲህ ሴልስ ፈነል ለምን አስፈለገ ከተባለ ቢዝነስ ለምሳሌ መጀመሪያ ፕሮስፔክት ላደረግ ነው። ሴልስ የሚጀምረው ፕሮስፔክት በማድረግ ነው። ፕሮስፔክት እናደርግና አድቨርት እንሰራለን። አድቨርት እንሰራ በዘመናዊ ሊሆን ይችላል፣ በባህላዊ ሊሆን ይችላል። ዘመናዊ የምንለው ሶሻል ሚዲያውን፣ ባህላዊ የምንለው ለምሳሌ ይሄ እንደ ባነር ቢልቦርድን የመሳሰሉ ነገሮች ነው። ያ ማለት ነው እንግዲህ ዛሬ ለምሳሌ እየሰጧችሁ ነው። የመጀመሪያው አዌርነስ ነው። ሁለተኛው ኢንተረስት ነው። ሶስተኛው ኮንሲደሬሽን ነው። አራተኛው ኢንቴንት ነው። አምስተኛው ፐርቼዚንግ ወይም አክሽን ማለት ነው። እነዚህ 5 ስቴፖች እንዲህ እየጠበቡ ነው የሚሄደው ማለት ነው። ስለዚህ እነሱ እናያለን። ለምሳሌ አዌርነስ ምንድን ነው? አዌርነስ ላይ ሴልስ ፈነል ላይ ምንድን ነው ግንኙነታቸው? አዌርነስ ማለት የመጀመሪያው ስቴፕ ነው። አዌርነስ ማለት ምን ማለት ነው? ሰዎች የኛ ምርት እንዲያውቁ የምናስተዋውቅበት መካኒዝም ማለት ነው። ለእነማን? ፕሮስፔክት። እዚህ ማህበረሰብ ላይ ይህን ማስታወቂያ ብንሰራ ወይም ይህንን ማስታወቂያ ብንሰራና ብናስረዳ ሰዎች ወደኛ ይመጣሉ ብለን እናስባለን። ሌታሲዩም ለምሳሌ 1000 ሰው ሊሆን ይችላል። ይሄ ማለት አሁን ሴልስ ፈነል ላይ አናቱ ላይ ሁሉም ሰው አዌር ነው። አዌር ሆኖ ማለት ነው አትራክት ተደረጉ ማለት ነው። አሁን አዌርነስ ላይ ሌላው ምንድን ነው? አንዱ ኤሌመንት አትራክት ነው። በአጠቃላይ አዌርነስ የምንፈጥረው ስለ ምርታችን ሰው ወይም ስለምንሰጠው አገልግሎት ወይም ደግሞ ስለምንሸጠው ምርት ግንዛቤ እንፈጥራለን ማለት ነው። ግንዛቤ ስንፈጥር ግንዛቤ በመፍጠር ሂደቱ ላይ ሰዎች ምን ይሆናሉ? አትራክት ይደረጋሉ። ነገር ግን እዛ ላይ ምንድን ነው? ለምሳሌ 1000 ሰው ይሄ ግንዛቤ ያውቃል፣ ስለኛ ምርት ወይም ስለኛ አገልግሎት ያውቃል ማለት ነው። አናቱ ላይ ሴልስ ፈነል ማለት እሱ ነው። አናቱ ላይ አዌርነስ ላይ ሁሉም ሰው አዌር ነው። ነገር ግን አዌር የሆነው ሁሉ ይገዛሉ ካላችሁ ይገዛ። እዚህ ጋር 100% አዌር የሆነው ሰው ለምሳሌ ወደ ኢንተረስት ስንመጣ 80% ሊወርድ ይችላል። ሁለተኛው ስቴፕ ምን ነው ያለ? ኢንተረስት ነው። ኢንተረስት ማለት እንግዲህ በነገራችን ላይ ማስታወቂያ የሚሰራው ሁሉም ሰው ይገዛል ተብሎ አይደለም። አሁን የሴልስ ቲም ባይዞ ሴልስ ኮንቲኒየስ ፕሮሰስ ነው የምንለው ወይም ደግሞ ፐርሰናል ታክቲክ ነው የምንለው ወይም ደግሞ አድቨርታይዚንግ ወይም ፕሮሞሽን እየዞር የምናሳውቀው ስለሚገዛ አይደለም። ቤዚካሊ አዌር ስናደርግ አትራክት እናደርጋለን። የመጀመሪያው ስቴፕ አትራክሽን መፍጠር ስለሆነ ማለት ነው። ስለዚህ በሴልስ ፈነል አዌርነስ ላይ 100% የምናገኘው ወይም ደግሞ ፕሮስፔክት ያደረግነው ፖሲብል ከስተመር ይሆናል ብለን የምናስበው ወይም ደግሞ ፖቴንሻል ከስተመር ይሆናሉ ብለን የምናስባቸው ወይም ደግሞ ክሊየንቶችን ምን እናደርጋለን? አትራክት እናደርጋለን። አዌርነስ ነው። ኢትስ ኦል አባውት አድቨርት ማድረግ ነው። አድቨርታይዚንጉ ኢት ማይት ቢ ላይክ ሶሻል ሚዲያ ሊሆን ይችላል፣ ወርድ ኦፍ ማውዝ ሊሆን ይችላል፣ ቢልቦርድ ሊሆን ይችላል፣ ሰምሃው ኤኒ ዲፍረንት ሜካኒዝም ሊሆን ይችላል። እዛ ላይ 100% የሚባለው ሰው አዌር ሆነ ማለት ነው። ወደ ኢንተረስት ስንመጣ ግን የሚያውቀው ሰው ሁሉ ምን ሆናል? ስለማይገዛ ወይም ደግሞ ፍላጎት ስለማይኖረው አትራክት ሆኗል። በነገራችን ላይ አትራክት ሆነ ማለት ምን ማለት ነው? ዛሬ ባይፈልግ ነገ ሲፈልግ ግን እኛን ያስታውሳል ማለት ነው። ለዛ ነው ለብዙ ሰው ማስተዋወቅ የሚያስፈልገው። አንዳንዴ አንድ የገዛ ሰው ወይም ደግሞ ምንም ላይ ገዛ ይችላል የምናስተዋውቀው ሰው በሆነ ጊዜ ግን ደመኛ ሊሆን ይችላል። ከኛም ሊጠበቅብናል። ስለኛ ሰርቪስና አገልግሎት ማስተዋወቅ አለብን። ስለዚህ አትራክት እናደርጋለን። አትራክሽን ነው ዋና ፖይንቱ፣ አትራክሽን ነው። በአጠቃላይ ለእናንተ ለችግራችሁ እኛ ሶሉሽን እንሰጣለን የሚለው ማስታወቂያ መናገር ማለት ነው። በዛ ላይ ደግሞ ፕሮስፔክት ያደረግናቸው ሰዎች ናቸው። ፖሲብል ሊገዙ ለሚችሉ ሰዎች ነው ማስታወቂያ ነው የምንሰራው። አትራክት ይደረጋሉ። ምንም ጥያቄ የለው። 100% አትራክት ይደረጋል። እንግዲህ በተለያየ መንገድ ላይገዛ ይችላል። ማይገዛበት የተለያየ ሜካኒዝም ነው ይችላል። ኤኒዌይስ ወደ 80% ኢንተረስትድ ይሆናል። ስለዚህ ኢንተረስትድ ይሆንና ምን ያደርጋል? ለምሳሌ ሶሻል ሚዲያ ላይ በሶሻል ሚዲያ ከሆነ ካስተዋወቅ ነው ላይክ የማድረግ ኮመንት የማድረግ ፎሎ የማድረግ እነዚህን ቴንደንሲ ያሳያል። ሰማው እንደነገርኳችሁ
ለምሳሌ ማስታወቂያዎች ሲመጡ አትራክት የሚያደርጉ ነገር እናያለን። ዛሬ ማንገዛ ነገ ስለምንፈልግ ወይም ደግሞ ይጠቅሙናል ብለን ስለምናስብ ላይክም ፎሎም ሼር እናደርጋለን። እዚህ ጋር ምን አደረግን? ካፕቸር አደረግን ማለት ነው። ባይዜ የሴልስ ፈነል ካፕቸር አደረግን ማለት ነው። ካፕቸር ማለት ነው ያዝናቸው እንደማለት ነው በነገራችን ላይ፣ ወይም ደግሞ ኢንተርሊንክ አደረግን ማለት ነው። ኦልሬዲ ኮሚኒኬት ለመደራረግ አንድ ስቴፕ ነው የሚቀራል ስለሆነ ማለት እሱ ነው። ስለዚህ ኢንተረስት ሁለተኛው ስቴፕ ነው፣ ግን 100% አይደለም የሚመጣው 80% ሊሆን ይችላል፣ 70% ሊሆን ይችላል። ይሄ ፊክስድ ማድረግ አንችልም። እንደ ኤግዛምፕል ግን ከወሰነ 80% ኢንተረስትድ ከሆነና በዛ ደረጃ የኛን አወቀ ማለት ግንዛቤ ተፈጥሯል፣ አትራክትድ ሆኗል። አሁን ደግሞ ሞር ኢንተረስትድ ሆኗል፣ ፍላጎት አሳይቷል ለመግዛት ወይም ደግሞ በአጠቃላይ ፕሮዳክታችንን ሰርቪሳችንን ወዶታል ማለት ነው። ይሄኛው ምን ማለት ነው? ካፕቸር እንደማለት ነው። ሌላ ሶስተኛው ምንድን ነው? ኮንሲደሬሽን ነው። አሁን ኮንሲደሬሽን ላይ ስንመጣ ምን የሆነ ማለት ነው? ነርቸር አደረግ ነው ማለት ነው። ነገራችን ላይ አሳደግ ነው ማለት ነው። ምን ሆነ? አዌር ሆነ፣ አትራክት ሆነ፣ ኢንተረስትድ ሆነ። አሁን ኮንሲደር ማድረግ ጀመረ። ዋትስ ኮንሲደር? ኮንሲደር ማድረግ ኢቫሉዌት እያደረገን ነው። ጥያቄ ጠይቅ ይችላል፣ ኩዌሽን ሊኖረው ይችላል፣ ወይም ደግሞ ከሚያውቀው ኤግዚስቲንግ ፕሮዳክት ወይም ሰርቪስ ጋራ ወይም ደግሞ ከሚጠቀመው ከነበረው ምርትና አገልግሎት ማለት ነው። ያው እንግዲህ ሽያጭ የሚሸጠው ወይ ምርት ወይ ሰርቪስ ስለሆነ ነው ፕሮዳክት ወይም ሰርቪስ እያልኩ ማወራው ማለት ነው። ስለዚህ ከዛ ጋር ያነጻጽራል፣ ኢቫሉዌት ያደርጋል ማለት ነው። አሁን ምን ሆነ ማለት ነው? ነርቸር ሆኗል ማለት ነው። አሳደግ ነው። ሰምሃው ኮሚኒኬሽኑ ምን አድርጋል? ከምን ተነስቶ ከአዌርነስ ኢንተረስት ሆኖ ኮንሲደር አድርጓል ማለት ነው። አሁን ይሄ ወደ አሁን ዋና ዓላማችን ምንድን ነው? ባይንግ ከስተመር ማድረግ ወይም ደግሞ ፔይንግ ከስተመር ማድረግ ማለት ነው። ስለዚህ ኮንሲደር አደረገ ማለት ኦልሬዲ ነርቸር አደረግ ነው፣ አሳደግ ነው፣ ግንኙነታችን እያደገ ነው። ስለዚህ ኢቫሉዌት ያደርጋል፣ ኮንሲደር ያደርጋል፣ ያነጻጽርና ወደኛ ይመጣል። ኢንቴንት አሁን የመግዛት ዓላማው ተጨመረ ማለት ነው። አሁን ኢንቴንት ላይ ምንድን የሚያደርገው? ጥያቄ ሊጠይቅ ይችላል። ሜሞል ለምሳሌ አሳዩ ይችላል። አገልግሎትም ከሆነ እንዴት እንደምትሰሩ ምናምን ባይዞ በተለያየ ቪዲዮዎች በለቀቁላችሁ እንደምታዩት ለምሳሌ ፊዚካል ኤቪደንስ ሊጠይቅ ይችላል። እዚህ ጋር ያው 7 ላይ እንዳየ ነው ማለት ነው። ስለዚህ ሜሞ ሊፈልግ ይችላል። ጥያቄ ኩዌሽንም አንሰርም ይፈልጋል። ዋጋ ሊጠይቅ ይችላል። ኢንቴንት ላይ በቃ ሙሉ ለሙሉ ምን ሆኗል? ነርቸር ሆኖ አድጓል። የኢሜል መቀየር፣ አድራሻ መቀየር፣ መልእክት የመቀየር፣ ሀሳብ የመቀየሮች ኢንቴንት ላይ ይመጣል ማለት ነው። በነገራችን ላይ አዌርነስ ላይ 100% ነው አይደለ? ኢንተረስት ላይ 80% ሊሆን ይችላል። ኮንሲደሬሽን ላይ 45% ሊሆን ይችላል። ኢንቴንት ላይ ሜቢ 25% ሊሆን ይችላል። አሁን 25% አያችሁ አይደለ? ፎሎውን። ስለዚህ ኢንቴንት ማለት ኢሜል የምንቀያየርበት ሞር ነርቸር ማሳደግ ግንኙነታችንን። ስለዚህ ቀጥታ ወደ ምን እንደሚቀረው እንግዲህ የምትቀረና 10% ነች አይደል? 10% ፐርቼዚንግ ምን አደረግን ማለት ነው? ከስተመሮችን ፔይንግ ከስተመር አደረግን። ፐርቼዚንግ ማለት ኦልሬዲ አክሽን ወሰዱ ማለት ነው። ክሎዚንግ ነው የምናደርገው። አሁን እዚህ ጋር ምን የሚጠበቅብን ኦልሞስት 10% እንበል። ስለዚህ እነዚህ 5 ስቴፖች ናቸው። አዌርነስ፣ ኢንተረስት፣ ኮንሲደሬሽን፣ ኢንቴንት እና ፐርቼዚንግ 10%። ምናልባት በ1000 ሰው ብሰጣችሁ በነገራችን ላይ ከ1000 ሰው አዌርነስ ላይ 100% ሳይሆን 1000 ሰው ይኖራል። ኢንተረስት ላይ 600 ሰው ሊሆን ይችላል። ኮንሲደሬሽን ላይ 400 ሰው ሊሆን ይችላል። ኢንቴንት ላይ ምናልባት 200 ሰው ሊሆን ይችላል። ፐርቼዚንግ ላይ 100 ሰው ሊሆን ይችላል። ስለዚህ የሴልስ ፈነል ይሄ ነው። በአጠቃላይ ግን ምንድነው የሴልስ ፈነል ሂደት? ከአዌርነስ እስከ ፐርቼዚንግ ነው። ፐርቼዚንግ ላይ ምን ማድረግ አለብን? ሎያሊቲ መጨመር አለብን። ሎያሊቲ ፕሮግራም አድቮኬት እንዲያደርጉ ከስተመሮቻችን፣ እነዛ በመከራ የመጡ ከስተመሮቻችንን ምን ማድረግ አለብን? ጥንቃቄ ማድረግ ያስፈልጋል። በአጠቃላይ ፐርቼዚንግ ማለት ነው። ፐርቼዚንግ ማለት ኮንቨርቲንግ ከስተመርስ ኢንቱ ባይንግ ማለት ነው። ደንበኞቻችን ወይም ደግሞ ከስተመሮችንን ገዢ እንዲሆኑ ማድረግ፣ ገዢ ደንበኛ እንዲሆኑ የማድረግ ነው። ስለዚህ አዌርነስ ላይ ምን ብለናል? አትራክት ብለናል። ኢንተረስት ላይ ካፕቸር ብለናል። ኮንሲደሬሽን ላይ ምን ብለናል? ነርቸር ብለናል። ኢንተንት ላይም ነርቸር ነው። ፐርቼዚንግ ላይ ግን ኮንቨርት ነው ማለት ነው። በአጠቃላይ የሴልስ ፈነል በአጠቃላይ አናቱ ላይ ወይም ደግሞ መጨረሻው ላይ ምን ይሆናል? ብዙ ሰዎች አሉ። መሀል ላይ ሲመጣ ይቀንሳል። ባይንግ ከስተመር የሚሆኑት ግን ጥቂቶች ናቸው። ሴልስ ፈነል በአጠቃላይ ይሄ ነው። ለምን ማወቅ አስፈለገ ከተባለ እነዚህ ነገሮች ስቴፖቹ ስለሚያስፈልጉን የምናስተዋውቀው ሰው ሁሉ እንዲገዛ ኢንቫይት ያደረግነው ሁሉ ገዢ እንደማይሆን ማወቅ ያስፈልጋል። ስለዚህ ምን እናደርጋለን? ማክሲማም ፍርታችን ተጠቅመን አድቨርት ማድረግ ፕሮሞት ማድረግ ያስፈልጋል ማለት ነው። ሴልስ ፈነል ዋና መልዕክቱ እሱ ነው። ስለዚህ ፕሮሞሽንም አድቨርትም ስናደርግ ከነዛ መካከል የተወሰኑትን ባይንግ ከስተመር ካደረግናቸው ዋና ታርጌቱ እሱ ነው ማለት ነው። ኮንቨርት ማድረግ ማለት ነው። ሊድ ኳሊፊኬሽን ማለት ነው። በአጠቃላይ አሁን ሊድን እዚህ እናገናኘዋለን እንዳይቀላቀል እንጂ መጨረሻው ላይ ሊድ ኳሊፊኬሽን ማለት ነው። ይሄን ሊድ ጀነሬት አድርገን አዌርነስ በነገራችን ላይ ሊድ ጀነሬት ያደርጋል። ከዛ እየቀነሰ ይመጣና መጨረሻው ላይ ምን ይሆናል? ሊድ ኳሊፊኬሽን ባይንግ ከስተመር ማለት ሊድ ኳሊፊኬሽን። በአጠቃላይ ሴልስ ፈነል ይሄን ይመስላል። ስላዳመጣችሁ ስለምትከታተሉኝ አመሰግናለሁ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ አብሮነታችን እናሳድግ። እንዲሁም እንዲሰራላችሁ የምትፈልጉ ተጨማሪ ቪዲዮ ካለ ኮመንት ላይ አስቀምጡልኝ። ክብር ይስጥልኝ።